ወስካ እሰራላችኋለሁ ማለት ነው ያ እንግዲህ እኔን ኮንታክት ያደርጉኝ ሰዎች አሉ ባዶናይ በኩል ማን ማስታወቂያ ማሰራት የሚፈልጉ ሰዎች ስለዚህ ባዶናይ ፋውንዴሽን በኩል ሀርት ወርትን መርዳት ይችላልላችሁ ማለት መርዳት ይችላልላችሁ ከዛ ውጪ ማስታወቂያውንም ያው ይሰራላችኋል ማለት ብቻ እናንተ ዝግጁ ሁኑ ህፃናቶችን ለማገዝ የዜልም ምናምን ዜል ቁጥራችን ይኸው +1202 594 41 46 ዜል አካውንታችን ነው ዶኔት በማድረግ የብዙ ህፃናትን ህይወት መታደግ ትችላላችሁ ጋይስ አንድ ልጅ ስፖንሰር ማድረግ የምትፈልጉ ከሆነ ሁለት ልጅ ስፖንሰር ማድረግ የምትፈልጉ ከሆነ ደግሞ ስልክ ቁጥር እንትና በውስጥ ሜሴጅ መጻፍ ትችላላችሁ በአዶናይ ፋውንዴሽን ቲክቶክ አካውንት ሜሴጅ መጻፍ ትችላላችሁ ይሄን ያክል ልጆች ስፖንሰር ማድረግ እፈልጋለሁ ብትሉኝ እኔ ራሴ የሚገርም ቪዲዮ ሰራላችኋለሁ ማስታወቂያ ማለት ነው ለካምፓኒያችሁ ወይ ምን እሱ አረ ግን አሪፍ ነው የሚመስለው ከኛ ጋር ሲታያ ይታያል እኮ ክሊር እኮ ነው ካሜራ አስተካክለው አይታይም ሜቢ የኛ ኔትወርክ ፈጠን ያለ ስለሆነ እዩ የት አካባቢ ነው ያላችሁት ጋይስ ሜቢ ኔትወርክ ጥራት ሁሉም ነው እንደዛ የሚሉት እስኪ ኢትዮጵያ ያላችሁ እስኪ ይታያችኋል እዚህ በጣም ክሊር ነው ያለው እንደው If you can't feed 100 people, then feed just one. Mother Teresa, I got me ababa. Yes. Then It's like if you can't feed 100 people, then feed just one. Just one. በያቅማችን ነው ሁላችን ነው። Mother Teresa አለቻለችው። ታዲያስ አረ ይታያል። አሪፍ ነው። አይ ይታያል። የራሳቸው ኔትወርክ ነው። የራሳቸው ኔትወርክ ይሆናል ጋይስ። ክሊር ነው። Okay, ካንተር አካውንት ጆይን አድርግ ነው ሀርት ማን ጋር ያለው አካውንት ምን ይዘጋ ነው ወይ እሺ ሀርት ይው እንትን አድርጉ አክሰፕት አድርጓቸው ሪኩዌስት ላኩና አክሰፕት አድርጓቸው በዛ ላይ ማለት ነው ያ እሱ የዜል ስም አለው እንዴ ስልኩን ታይፕ ሲያደርጉት እኮ ዜሉ ይወጣል ኳሊቲ ለቀየረው ዜል ቁጥሩ ስሙ የሀርት ወርት ነው ሀርት ነው የዜል ስም ምንድነው ላላችሁ የዜሉ ስም ሀርት ነው ሀርት የሚል ይወጣል ስሙ ማለት ነው ብዙ ጊዜ